ስፖርትም አላረግም። በቃ መልበስም እየፈለኩኝ እንደ ሰው መዘነጥ እየፈለኩኝ እጅሽ የሚነክሱሽ ለምንድን ነው? በቃ ትእዛዝ ይሁን ምን ይሁን አላውቅም። እኔ ደግሞ እፈራለሁ። ለምን ለሰው እንዲህ ነው አይ እኔ ለእሷ ላይ ብቻ ነው የምትለኝን አረጋለሁ። እሷ ስታዘኝ ቡናም ስታፈላ ሁሉንም ነገር እኔ ነኝ እንትን ማስተካከለው። እሺ ሳምሪን ቅድም ስታሰግዷት የነበረ ምንድነው? ግዴታ ነው። እሷ ስትመጣ መስገድ አለባት። ያው ትፈዝልናለች፣ እኛ ደግሞ ደሞን እንመጣለን። ደም መምጣቱን ቆይ ለምንድን ነው ያስፈልገው? እናንተ ጋር እናንተ ጤነኛ እንድትሆኑ ነው? አዎ። ምንድነው የሚያረጋችሁ? ያመናል። በቃ ሰውነታችን ሁሉ ቁርጥርጥ ነው የሚለው ካልጠጣን ደግሞ ግብር ማለት ነው። የገበራችሁለት እናታችሁ የት ነው ያለችው? እናታችን ወንዝ ዳር ተጠላለች። እየሄድን ወንዝ ዳር ተጠላለች። እየሄድን የሷንም ለምንድን ነው የጣላችኋት? በቃ መቀበር አይለባትማ። እዛ ነው እንትኑ ያለው። ስትሞት አልቀበራችኋትም? አልቀበርናትም። ስለዚህ ወንዝ ዳር ሄዳችሁ ጠላታላችሁ። ለሊት 8 ሰዓት የት ነው የምትሄዱት? እሷ ጋር ማን? እዛ እንትን የሞተችበት ቦታ ልንል ልታመልኩ? አዎ። ምንድን ነው የምታረጉት? ሄዳችሁ እዛ ሄደን እንሰግዳለን፣ የሚደረገውን አድርገን እንመጣለን። በስመ አብ። ግን ክርስቲያን አይደለችም አይደል? እምነት የላችሁም ሁለታችሁ? እምነት የለንም። ብዙም እንትን አንልም። ሁሉንም እንበላለን፣ እንጠጣለን ያገኘነው። በስመ አብ። ምን ጉድ ናችሁ እናንተ! የምድር ጉድ የሆናችሁ ሰዎች። እናችሁ ምስኪን ልጅ ምን አድርጌ ነው የምትውላት? ሌላ ሰው ለምን አትይዙም? እና እሷ ምን አረገቻችሁ? እንደው እኛ ህይወታችን በምን እናቆም? የእሷ ህይወትስ እንዴ ያው አለች እየኖርች አይደል? እንዴ እዚህ ደርሳ ስትመለስ ምን እንደምትሆን ግን አስተውላችሁ ታውቃላችሁ? በቃ ጠዋት ኖርማል ከሆነች ይበቃታል፣ ከሰዓት እንጠቀምባታለን። በስመ አብ። ምን እንደዚህ አይነት ሰው አይቻላቅ በእውነት። የእሷን ደም ሰጠጡ ነው የምትረጋጉት? አዎ። እሺ አሁን እናንተ ይሄን ነገር ፈልጋችሁ ነው ያረጋችሁት ያላችሁ? ተገደን አይደለም ተገደን ነው። ማቆም ትፈልጋላችሁ? አይ አሁን ባለንበት ደስተኛ ነን። ምን እንደምትሰሩ ስራ ግን ሰራለ አሰሩ ማለት አንሰራ ምንም አንሰራ። ስለዚህ ገበያችሁ ምናምን ይሄ ገንዘብ ምናምን የት ነው የምታገኙ? አይጠፋም፣ ይመጣል ራሱ። ሰላቢ ናችሁ? ሰልባላችሁ ብር ምናምን ምግብ ምናምን ይመጣል፣ ሰው ምናምን ያመጣልናል። የሚያቀብለን ሰዎች አሉ፣ ከየትም ይመጣል ብሩ። ስለዚህ ለመኖር ምናምን ችግር የለባችሁ? ችግር የለበት። ህይወት የለሽም ከዚህ ውጪ? የለም በቃ ይሄ ነው። መጀመሪያ አካባቢ ትሰሪ ነበር አይደል? አዎ። ስራ ምናምን ትሰሪ ነበር? እስኪ ንገረኝ። ከዛ በኋላ ምንድን ነው የተፈጠረው? በቃ እህቴ ላይ ካረፈው ወዲህ እናቴ ከሞተች ወዲህ አማራጬ እህቴን የምትለኝን ነገር ከማድረግ ወደኋላ አልልም። እሱ ነው የማደርገው። ስራው ቆመ፣ በቃ ሁሉ ነገር ቆመ። ትተሽው መጣሽ? አዎ። አባታችሁስ? አባታችንም ሞቷል። ያው ታፍኖ ነው የሞተው። በዚሁ በእንትን ምን ብሎ እንትኑ አፍኖት ነው የሞተው። ምኑ? መንፈሱ ነው የገደለው? አዎ። መጠጥ ጠጥቶ ምናምን ጉቦ ተፈንድቷል ተባለ? መንፈስ ነው ያፈነው ይባላል እንጂ እንደዛ ነው የሚባለው እንጂ መንፈሱ አፍኖ ነው የገደለው። ለምንድን ነው መንፈሱ አፍኖ የገደለው? የተፈጠረ ችግር ነበር? በቃ እሱ እንዲህ አይነት ነገር ስለማይገባ እናታችን ብቻ ናት የምታምንበት። እናታችሁ ምን እያለች ትመክራችኋለች ስለመንፈሱ? እሷም ልትሞት ስትል እንጂ እኛም ብዙ ነገር እንትን አልተቀበልናትም ነበር። የኔ እንትን ካልወረሳችሁ ትሞታላችሁ እናንተ ሟች ናችሁ ነው የምትለን። ምን ይጠቅማችኋል አሁን ይሄን በማድረጋችሁ? እናንተ አሁን ምንድን ነው የምትጠቀሙት? ለጤንነታችን በቃ ያን ስናደርግ ደግሞ ደስታ ይሰማናል። ውስጥሽ ደስ ይሏል። አዎ። ስለዚህ ደስታ ለማግኘት ብቻ
ብቻ ያው በቃ አንተ ለደስታ አትኖርም። በእርግጥ ልክ ነሽ። ሰው የሚደሰተው የሚያስደስተውን ነገር ያደርጋል። ትክክል። በቃ ለዛ ነው። እስኪ ቀስቀስያት ትችልያት ተነሽ ተነሽ። ሰላም ነው እናት? እሺ ስጫት ደግሞ መንፈሱ እንዳይነሳበት